ስክሪፕት በመስጠት ብቻ በካፕከት አፕሊኬሽን ላይ እንዴት አኒሜትድ ቪዲዮ ክሬት እንደምናደርግ ላሳያችሁ፣ ተከታተሉ። ሰላም ይሁንላችሁ። ዛሬ የምናየው ቪዲዮ በካፕከት እስከ 10 ደቂቃ በቀላሉ ቪዲዮ ጀነሬት ማድረግ እንደምንችል አሳያችኋለሁ ማለት ነው። ያን ለማድረግ ካፕከት አፓችንን ላውንች እናደርጋለን። እቺኛውን መርጣታለን ማለት ነው። የኤአይ ቪዲዮ ሜከር የምትለው ላይ ክሊክ ስናደርግ በዚህ መልክ ኢንተርፌሱ ይመጣልናል። ከዛ በኋላ እዚህ ጋር ኢንሰር ዩር አይዲያ ኦር ፔስት ስክሪፕት ይላል። እኔ ለምሳሌ በትንሹ እቺኛውን ስክሪፕት አዘጋጅቻለሁ ማለት ነው። ክሬት ሃይ ፕሮዳክሽን ኦፍ ቫልዩ 5 ሚኒት ዶክመንተሪ ቪዲዮ ኢን ኤግዛክት ቪዥዋል ኤንድ ናሬሽን ስታይል ኦፍ ዩቲዩብ ቻናል ቤዝድ ኦን ዘ ብሎ ስክሪፕት ይላል። ይሄኛው እንደ ኢንስትራክሽን ነው። ስክሪፕት ደግሞ አድዋ ብሎ ነው ያለው። የአድዋን ቪክቶሪ ቪዲዮ ነው መስራት የፈለኩት ማለት ነው። እቺኛውን ሲምፕሊ ኮፒ ፔስት አደርጋለሁ ማለት ነው። እዚህ ጋር ቦታው ላይ ፔስት እናደርጋለን። ከዛ ቪዲዮ ምን አይነት ስታይል ይኑረው የምለውን ነገር ከዚህ እንመርጣለን። ለምሳሌ አንዱ ላይ እናንተ መምረጥ ትችላላችሁ። ዘን ቮይስ ኦቨር ቪዲዮ የሚሰራበት የራሱ ድምጽ ያስፈልገዋል አይደለ? ለነሱ ማን ነው ለሱ ከነዚህ ሊስቶች አንዱን መምረጥ ትችላላችሁ። እኔ ለምሳሌ ይሄኛ ጉድ ቦይ Welcome to creating voiceovers ምለውን መርጣለሁ። እሱ ላይ ክሊክ ስናደርግ እዚህ ጋር ቮይሱ ላይ ይገባል ማለት ነው። ሌላ ሚኒቱን መምረጥ እንችላለን። እኔ ለምሳሌ ለማሳየት አይል ስለሆነ 3 ሚኒት መርጣለሁ። ሌላ 16 በ9 የምለው የቪዲዮ ሬሾ ነው። እዚህ ውስጥ በመግባት መቀየር እንችላለን። 16 በ9 የአስፔክት ሬሾ ለዩቲዩብ ነው አይደለም። 9 በ16 ደግሞ የቲክቶክ ቪዲዮ አስፔክት ሬሾ ነው። እኔ ለዩቲዩብ ስለሆነ 16 በ9 የምለውን መርጥና ክሬት ላለው ማለት ነው። ከዚህ በኋላ መጠበቅ ነው። እዚህ ጋር ጀነሬት ያደርጋል። በሰጠነው ስክሪፕት መሰረት ወደ ሲኖች ካታጎራይዝ እያደረገ ያዘጋጅልናል ማለት ነው። እና ጀነሬቲንግ ቴክስት፣ ጀነሬቲንግ ሚዲያ እያለ ይሄዳል። ትንሽ ስለሚያስጠብቀን መጠበቅ ነው ማለት ነው። ፎቶግራፊ ይላል ጉድ ቦይ አሁን ሲያስገባ የነበረው ነው። እና ዋሩ ላይ የነበሩትን ኢምፔረር ምኒልክ፣ ኢምፔረስ ጣይቱ ጀነራሎች እዚህ ጋር እያስቀመጠ ነው የሚሄደው። እሱን እንጠብቃለን ማለት ነው። አሁን ስክሪፕቶቹን በራሱ እኔ በሰጠው ትንሽ ሀሳብ ተነስቶ ይሄን ሁሉ እየሰጠን ነው ያለው። ይሄኛውን እንጠብቋለን። ይሄን ሁሉ ከሰጠን በኋላ ምንድነው የምናደርገው? ጀነሬት ቪዲዮ የምትለው ላይ ክሊክ እናደርጋለን። አሁን ሲኑን እኔ በሰጠሁት ርዕስ ብቻ ነው የሰጠኝ። ሰፋ አርግቶ ከራሱ ካለው ዳታ ነው ማለት ነው። ከዚህ ሁሉም ስክሪፕቶች ደግሞ እሱ ወደ ሲኖች ካታጎራይዝ እያደረገ እየሰጠን ይሄዳል ማለት ነው። አሁን ቅድም ያሳየዋችሁ ሙሉ ስክሪፕቱ ወደ ሲኖቹ ካታጎራይዝ ስፕሊቲንግ ዘ ላይን ባይ ዘ ሲን ይላል። ሙሉ ስክሪፕቱን ወደ ሲኖች ካታጎራይዝ እያደረገ ነው፣ በየሴኮንዶቹ ካታጎራይዝ እያደረገ። ምክንያቱም 3 ደቂቃ 5 ደቂቃ 10 ደቂቃ ብለን ስለምንሰጥ እሱ ላይ ተመርኩዞ ነው ማለት ነው ስክሪፕቶቹን ወደ ሲኖች ካታጎራይዝ እያደረገ አንድ ወጥ የሆነ ቪዲዮ የሚሰጠን ማለት ነው። ጀነሬቲንግ ቮይስ ኦቨር ይላል። ይሄኛው ጀነራሎቹ ሲናገሩ፣ መንግስቶቹ ሲናገሩ፣ አርሚዎቹ ሲነጋገሩ ሲኖችን ድምጽ ስላላቸው ለነሱ ምን ያደርጋል? ቮይስ ኦቨር ጀነሬት ያደርጋል በራሱ ማለት ነው።
እንጠብቃለን። ይሄኛው ኔትወርካችን ስፒድ ካለው ወዲያውኑ ጀነሬት ማድረግ ይችላል። እኔ እንደምታያችሁ ትንሽ ቀርፋፋ ስለሆነ ሚዲያዎቹን፣ ድምጾቹን፣ ኢሜጆቹን ጀነሬት ሲያደርግ ትንሽ ይቆያል። እንጠብቅ እና ለቮይስ ኦቨሩ ብቻ ዚስ ማች ሴኬንዶችን ይወስድብናል ማለት ነው። ዞሮ ዞሮ እዚህ ጋር እኔ 5 ደቂቃ ብዬ ነበር ያዘዝኩት 4 ደቂቃ ከ30 ሴኬንድ ጀነሬት እያደረገልኝ ነው ማለት ነው። እና ፎቶዎቹ ኦር ሚዲያዎቹ እየታዩ ነው። እቺኛውን ጀነሬት አድርግቶ ከጨረሰ በኋላ እያንዳንዱን ሲኖች ደግሞ ኤዲት በማድረግ ፒክቸራቸውን በመቀየር ቪዲዮአችንን ቆንጆ ማድረግ እንችላለን ማለት ነው። በቀላሉ በካፕካት ቪዲዮ ብቻ ሌላ ቦታ ቀርጸን አምጥተን ኤዲት ማድረግ ብቻ ሳይሆን በራሱ ቪዲዮ መቅረጽ ጀነሬት ማድረግ እንደምችል ከስክሪፕት ብቻ ቪዲዮ ጀነሬት ማድረግ እንደምችል እንረዳለን ማለት ነው። ከዚህ ቪዲዮ ሚዲያ ኦልሬዲ ጀነሬትድ ሆኗል ማለት ነው። እነዚህ ፒክቸሮች፣ የሰዎች ፒክቸር፣ አንዳንድ ጂኦግራፊዎች እዚህ ጋር ተሰብስበው አንድ ላይ ምን ይሆናሉ ማለት ነው? ሚዲያ ይሆናሉ። ኦልሬዲ ጀነሬት ሆነዋል። አሁን ማየት እንችላለን። ለሁሉም ሲኖች የየራሳቸው ቮይስ ኦቨር እና የየራሳቸው ሚዲያዎች፣ ፒክቸሮች ጀነሬት አርግቶልናል። ከዚህ ወደ ታች ስክሮል ዳውን እያደረግን ማየት እንችላለን ማለት ነው። እና ይሄኛውን ኤክስፖርት ከማድረጋችን በፊት ኤዲት ማድረግ እንችላለን። ለምሳሌ ይሄ ካርታው ምናምን ካልተመቸን ኤዲት ማድረግ እንችላለን። ወደ ፒክቸሩ ሂደን ይሄኛው ግልጽ ነው፣ ገና ቪዲዮ መጀመሩ ስለሆነ ሲን ዋን ላይ ያለው ሚዲያ ስለሆነ ካልተመቸን እዚህ ጋር ትመጡና እቺኛው ሪፕሌስ የምትለው ላይ ክሊክ በማድረግ ይሄኛውን መቀየር እንችላለን፣ ፒክቸሩን ማለት ነው። ሪፕሌስ ላይ ክሊክ ስናደርግ ሌላ የሚመሳሰሉ ሊመጡልን ይችላሉ። ስታይሉን ከዚህ እንምረጥና ስታይል በቀየርነው ቁጥር ይሄኛው እየተቀየረ ይሄዳል ማለት ነው። ለምሳሌ እኔ ፎቶግራፊ የምትለው ላይ መርጬ ጀነሬት ስል እስከ 100 ይቁጠርና ያኛውን ፒክቸር በሌላ ኦፕሽን ደግሞ ያመጣልኛል ማለት ነው። which is very good። ካልተመቸን ፒክቸሩ እና ሂስትሪው የማይመሳሰል ከሆነ ፒክቸሩን የመቀየር ቴንደንሲ ይኖረናል ማለት ነው። ከዚህ 4 ኦፕሽኖችን ያመጣልናል። ከአራቱ ለሂስትሪያችን የሚመቸንን አንድን እንመርጣለን እና ይሄኛውን የመረጣችሁ ላይ አድ ቱ ዘ ሲን የምትለው ላይ ክሊክ በማድረግ ይሄኛው ኢታሊያዎቹ ጂኦግራፊን የኢትዮጵያን ጂኦግራፊ ስቴዲ ሲያደርጉ ሲያጠኑ ምናምን አናላይዝ ሲያደርጉ ለማሳየት አይል ነው መሰለኝ። ይሄኛውን ሊመረጥና አድ ቱ ዘ ሲን ይላለው። የቅድሙ ይቀየርና ይሄኛው ይገባል ማለት ነው ወደ ቪዲዮ። ከዛን እቺኛውን ኤክስ አርግተን ስንወጣ ቀይረዋለሁ ማለት ነው። ከመጀመሪያው ወደዚህ ቀይረዋለሁ። ሌሎቹንም አይ ካላስፈለገ ይሄኛው ሙሉ በሙሉ ሲኑን ደግሞ መደለት ከተፈለገ እቺኛው ዴሊት ስላለ መደለት እንችላለን ማለት ነው። የሁለተኛ they were wrong this is history of አድዋ የምለውም ማይመቸን ከሆነ በዚህ እየገባን ሪፕሌስ ማድረግ እንችላለን። ሌሎቹንም እንደዛ ቪዲዮአችሁን እያያችሁ 1896, a time when Africa was being divided, a time when empires believed Ethiopia would fall like the rest. They were wrong. This is the story of Adwa, when lions defended freedom. In the late 19th century, European powers carved up Africa. ቪዲዮ እንደዚህ ያለ ምን ማድረግ እንችላለን? ኤዲት ሞር ብትለው ውስጥ ገብተን እዚህ ጋር ሌሎቹንም ቅድም ባሳያችሁ ኤዲት ማድረግ፣ ሪፕሌስ ማድረግ፣ ዴሊት ማድረግ እንችላለን። ካልሆነ እዚህ ጋር እየመጣን ኤዲት ሞር ምለው ውስጥ ስንገባ ደግሞ ይሄኛው ሙሉ በሙሉ ቪዲዮ ወዴት ነው የሚወስደን? ወደ ካፕካት ወደ ሙሉ ፕላትፎርሙ ነው የሚወስደን ማለት ነው። ከዛ በፊት ግን ሁሉንም ሲኖች እናንተ እየገባችሁ ሪፕሌስ የሚመስላችሁ ሂስትሪውና ፒክቸሩ ወር ሚዲያው መመሳሰል ስላለበት እናንተ ምን ማድረግ ትችላላችሁ? ሪፕሌስ ማድረግ ትችላላችሁ ማለት ነው። ይሄ ሁሉ ሲኖች ከአንድ ስክሪፕት የመጣ ነው። በራሱ ካታጎራይዝ እያደረገ ነው ያመጣልን ማለት ነው። እኔ እዚህ ጋር ኤዲት ሞር ላይ ገብቼ ሙሉ ወዴት ይወስደኛል? ወደ ካፕካት
አፑ ነው የሚወስደን ማለት ነው። ማለት ሁሉንም ሚዲያ ጀነሬት ካረገ በኋላ ኤዲት ወደምናደርገው ወደ ካፕካት ፕላትፎርሙ ደግሞ ይወስደናል ማለት ነው። ጽሁፉን፣ ከለሩን፣ ድምፁን ምን ቀይሮን ምን ጨምሮን የምንቀንሰውን ደግሞ ወደ ካፕካት እንሄዳለን ማለት ነው። እዛ ኤዲት በማድረግ ኤክስፖርት ብናደርግ ቪዲዮአችን ቆንጆ ሊሆን ይችላል። በዚህ መሰረት ግን ቪዲዮ ከነ ቮይስ ኦቨሩ ኦር ሚዲያ ሙሉ ሚዲያ ከነ ፒክቸሩ ከነ ቪዲዮ ከነ ቮይስ ኦቨሩ ካፕካት ላይ ጀነሬት ማድረግ እንችላለን ማለት ነው። አሁን ወደ ካፕካት ሚዲያ እየወሰደኝ ነው ማለት ነው። አሁን ወደ ካፕካት ሚዲያ ነው ያመጣኝ። ከዚህ በኋላ ያለውን ነገር እናያለን። እዛ ጋር የሰራነውን ያዘጋጀነውን ቪዲዮ ራሱ ወደዚህ ያስገባልናል። እዚህ ነው አንዳንድ ጽሁፎች፣ ትራንዚሽኖች፣ ከለሮች መጨመር የምንችለው እዚህ ጋር መተን ነው ማለት ነው። ኦልሬዲ ቪዲዮውን ራሱ አስገብቶልናል። እዚህ ጋር ነገሮችን ማየት ትችላላችሁ። እየከፈተን መስማት እንችላለን። 1896, a time when Africa was being divided, a time when empires believed Ethiopia would fall like the rest. They were wrong. This is the story of Adwa when lions defended freedom. In the late 19th century, European ቪዲዮውን ጀነሬት አድርገን ከኤአይ ቱልሱ ካመጣን በኋላ የኤዲሽን ስራ ነው የሚቀረን ማለት ነው። ጽሁፎቹን፣ ትራንዚሽኖቹን ካያችሁ እዚህ ጋር ሁሉም ሲኖች በተለያዩ ካታጎሪ ነው የመጡልን ማለት ነው። ከነዚህ በትራንዚሽን ደግሞ ልናገጣጥማቸው እንችላለን። ለዛ ነው ማለት ነው ኤዲቱ ሞር ብዙ ጊዜ በኤአይ ቱልስ ብቻ ቪዲዮ ክሬት በማድረግ ብቻ ዩቲዩብ ላይ ፖስት በምናደርገው ዲሞኔታይዝ ሊሆን ስለሚችል እኛ የራሳችንን ክሬቲቪቲ መጨመር አለብን። የቴክስት ስታይሎች ኢቭን ቮይስ ኦቨር መቀየር እንችላለን፣ ከለሩን መቀየር እንችላለን፣ የምንቀንሰው ነገር ሊኖር ይችላል እና እሱን በራሳችን አንዳንድ ነገር ጨምረንበት የራሳችን ቪዲዮ ክሬት ብናደርገው ደግሞ የተሻለ ስለሚሆን ይሄኛውን ኦፕሽን ሰጥቶናል ማለት ነው። ለምሳሌ እዚህ ጋር ሳብታይትሉን ኦር ጽሁፎቹን መቀየር ከተፈለገ ታውቃላችሁ፣ አንዱ ቴክስት ላይ ክሊክ እናድርግና አንድ ቴክስቱ እዚህ ጋር አለ እና የቴክስቱ ላይ እንሄድና የቴክስቱን ቴምፕሌቶች መጠቀም እንችላለን ከካፕካት አፕ። ሶሪ ኔትወርክ ስለሚያስቸግር ነው። እና እዚህ ጋር የጽሁፍ ኦር የቴክስት ቴምፕሌት ብዙ ስለሆነ ስክሮል ዳውን በማድረግ ለምሳሌ ነችኛውን ልመረጣት። ከዛ ሴቭ አስ ፕሪሴት ነው የምንለው። ይሄኛው ነጩ ጽሁፍ እኔ አሁን ከቴምፕሌቶቹ ወደ መረጥኩት ወደ አንዷ ነው የምገባ ማለት ነው። አሁን ተቀይሯል። ይሄኛውን ኤዲት ማድረግ እንችላለን። ወደምንፈልገው ቦታ መውሰድ እንችላለን። ሳይዙን መጨመር እንችላለን፣ መቀነስ እንችላለን። እንደምታውቁት ይሄ የራሳችንን ነገር ስንጨምርበት ነው። ይሄ ለሁሉም ነው የሚሆነው። A time when Africa was being divided, a time when empires believed Ethiopia would fall like the rest. They were wrong. This is the እና ጽሁፋችንን እንዳይረበሽ እንድታይ በትክክል እና እኛ እዚህ ጋር ኤዲት ማድረግ ኦር ማስተካከል ይኖርብናል። እዚህ በኋላ This is the story of Adwa when lions defended freedom. In the late 19th century, European powers carved up Africa in a frenzied quest for colonies. This was the scramble for Africa. Italy, a young nation eager to build its own empire, set its sights on the ancient kingdom of Ethiopia, one of the last independent nations on the continent. The Italians believed their modern army and advanced weaponry would make for a swift and easy conquest. እና በዚህ መልክ ማየት ትችላላችሁ። ካልሆነ ጽሁፎቹን ከዚህ ከቴምፕሌቶቹ ወደ አንዱ መቀየር ትችላላችሁ። የኛውን አፕላይ ቱ ኦል ላይ ያርጋለሁ። ከዛ በሲኖቹ መሃል ደግሞ ሜቢ ትራንዚሽኖች ካስፈልጉ እዚህ ጋር ለምሳሌ አንድ ሲን መጀመሪያ ነው ያለ፣ ቀጥሎ ሁለተኛ ሲን ነው ያለ። በእነሱ መሃል ትራንዚሽን ከዚህ መጠቀም እንችላለን። ወደምንፈልገው ትራንዚሽን አንዱ ላይ ማስገባት እንችላለን። ለምሳሌ ትራንዚሽን እቺኛው ላይ ክሊክ ባረግ ከአንድ ሲን ወደ ሲን ሲቀየር ሙቪው በትራንዚሽን ይሆናል ማለት ነው።
አሁን ኦልሬዲ ትራንዚሽን አስገብቼለታለሁ። እዚህ ጋር ትራንዚሽን ለሁሉም መስጠት ትችላላችሁ። እኔ ከመረጥኩት አንዱ ላይ መርጬ ክሊክ ሳደርገው በሲኖቹ መሃል ትራንዚሽን ይገባል ማለት ነው። They were wrong. This is the story of Adwa when lions defended freedom. In the late 19th century, European powers carved እና ለሁሉም እንደዚህ ማድረግ ትችላላችሁ እና አዘወል ቪዲዮአችሁን ስታዩት ይሄን ይመስላል። ኢትዮጵያ ዊን ሲያደርግ ከዛ ሴሌብሬት ሲያደርግ እናንተ በሰጣችሁት ስክሪፕት እሱ ወደ ሲን ካታጎራይዝ እያደረገ አንድ ወጥ የሆነ ቪዲዮ ይሰጣችኋል። አዛይንድ ምንድነው የምናደርገው? በዚህ ኤክስፖርት ነው ማድረግ የምንችለው። ኤክስፖርት ላለው እና ወጥ የሆነ ቪዲዮን ከዚህ ማግኘት ይችላል ማለት ነው። ይሄኛውን ኔም ትሰጣላችሁ። የቪዲዮ ኔም ለምሳሌ እኔ አድዋ ቪክቶሪ ብዬ ከዚህ ሎኬሽን ወዴት ኤክስፖርት እንደምታደርጉት ትሰጡና ኤክስፖርት ላላችሁ ሙሉ ቪዲዮአችሁን ይሰጣችኋል ማለት ነው።